አቶ ብሩን መላኩ አቶ ቢኒያም ግሩ ውጤቱን ከ15 ቀን በኋላ እንደውልላችኋለን ፍራትና ድንጋጤ ወጣላችሁ በአንድ ቀንማ አይለቃቸው እንዴት ናችሁ ታዲያ ሁሉ ነገር ሰላም ነው እኛማ ደህና ነን ስለጋጠማችሁ አደጋ ነገር አልቀን ነበርኩ በጣም ነው የሚያሳዝነው እኔ በህይወቴ ሙሉ እንደዚህ አይነት ነገር አይቻላቅ የሰው ልጅ ስለ ህይወቱ ምንም አይነት ጋራንቲ የለውም ሊደርስ የነበረው አደጋ ቀላል እንዳይመስላችሁ እግዚአብሔር ነው ያተረፋችሁ በእውነት አልቀን ነበርኩ እኔ ከዛ ውስጥ እንወጣለን ብዬ በፍጹም አልጠበቅኩም እውነትሽን ነው ፌበን ይህን ያህል አንዴ ወደ ላይ ይላል አንዴ ወደ ታች ይላል አንዴ ወደ ጎን ይላል ወይኔ እህቴን እግዚአብሔር ነው ያተረፈሽ እጃቸውን የታመሙ ሰውዬ ነበሩ በጣም ያስቸገሩ እንደገና ሰከንድ ኦፊሰሩ ጀማሪ ነው በዛ ላይ ሊዳችን ተቀይራ ሌላ ነበረች የመጣችው እንዴት ሰዎችን ሃንድል ማድረግ እንዳለባት አታውቅም ሁሉም ነገር በጣም አስቸጋሪ ሁኔታ ላይ ነበር የነበረው አቤት ደወልሽላችሁ አሁን ታዲያ ስራሽን ስለምትቀጥይ የቤት እንዳትነግራቸው በረራ በወጣሽ ቁጥር ይጨነቃሉ ስንት ጊዜ ነው አሁን የምቆየው ያው ነገ ነው የምንሄደው ይመስለኛል እኛ እኮ እንደ ተሳፋሪ ነው የምንሄደው እንጂ አናስተናግድም ሳንጋብዝሽ ነገ ልትሄጂ ምን ላርግ በቃ ሌላ ጊዜ ትጋብዙኛላችሁ ይገርማል ከዚህ በላይ አሁን ምን እናድርግ ልጄ በነፊ በንኩሽና ያድግ ዛሬ ብታመልጥም ነገ ከስራው አስባሪ ከነናቷ የማየን እጅ እንዲያዩ አረጋቸዋለሁ ስንት ነገር አደረገ ግን ይሄው እስካሁን ልናስባራት አልቻልንም ማስባረር ቢያቅተን ስራ መስራት እንዳትችል ማድረግ አያቅተን ማለት ልትጎዳት ልጄ በእነሱ ኩሽና ከሚጎዳ እሷ ብትጎዳ መርጣለሁ ቤቱን እንደዚህ ያሳደስኩት ልጄ ንጹህና ጥሩ ቤት ውስጥ እንዲኖር ይሄ ደግሞ ማንኛውም አባት የሚያደርገው ነገር ነው እናትሽን ለመጠየቅ ወደ እናንተ ቤት ስንሄድ ካፒቴን ሙሉ ጤነኛ ነበር ገና አየር ማረፊያ እንደደረስን ነበር ወደ ፕሌኑ መሄድ ስንጀምር ነው ሞቀኝ ደከመኝ ማለት ጀመረ ታዲያ ከኔ ጋር ምን ያገናኘዋል ያልገባሽ ነገር አለ አስተውይና ተረጋግተሽ መልሽልን ፌበን ምኑን ጥያቄያችንን ነው እናትሽን ለመጠየቅ እናንተ ቤት በሄድን ሰዓት ካፒቴን ሙሉ በሙሉ ጤነኛ ሙሉ በሙሉ እሱን የሚያውቀው ፈጣሪ ብቻ ነው አንቺም ታውቂያለሽ ምን ለማለት እየፈለጋችሁ እንደሆነ አልገባኝም
ለማለት የፈለግነው ነገር ግልጽ ነው። ከሀገር ውስጥና ከአፍሪካ ውጪ ለመብረር ተፈቅዶልሽ ገና በመጀመሪያው በረራሽ ይህ ችግር ተፈጠረ። ካፕቴን እንዲታመም ያደረኩት እኔ ነኝ። ፌቨን ጥያቄያችንን በጥያቄ አትመልሽልን። እሺ ጥያቄያችሁን ግልጽ አድርጉልኛ። የካፒቴን የደም ምርመራ ውስጥ የእንቅልፍ መድኃኒት ተገኝቶበታል። ለዛውም በህገወጥ መልክ የተመረተ መድኃኒት። አደንዝዝ ይቆጠራል እና ላንቺ የተባለውን ሻይ ከጠጣ በኋላ ነው የድካም ስሜት መታየት የጀመረው። እኔ ጠጣ ብዬው ነው እንዴ ሻዩን የጠጣው? ምናልባት ቤቶች ላንቺ ያዘጋጁልሽ ከሆነስ? ወይም ሊጎዳሽ የፈለገ ሰው ካለ? የለም ባጉል ጥርጣሬ ተነስታችሁ ስራዬ ላይ ችግር አትፍጠሩብኝ። እሺ ከሄድ ኦፊስ ጠለቅ ያለ ምርመራ ይካሄዳል። ኃላፊነቱን አንቺ ትወስጃለሽ፣ አለያም ደግሞ ካፕቴን። አንቺ ቤት ውስጥ በጠጣው ሻይ ላይ ሳያውቅ ተከቶበት ከሆነ ሙሉ ኃላፊነቱን አንቺ ትወስጃለሽ። ካፕቴን በራሱ ፍቃድ መድኃኒቱን ጨምሮ እየወሰደ ከሆነ ደግሞ ሙሉ በሙሉ ኃላፊነቱን ካፕቴን ይወስዳል ማለት ነው። በጣም ይቅርታ ካላገኘሁሽ ቢጨቀጨቅኩሽ ሮቤል በጣም ስለናፈቀኝ። እንደዛ 10 ጊዜ ደውለሽ እንገናኝ ብለሽ የጨቀጨቅሽኝ ሮቤል ስለናፈቀሽ ነው? ሄደላሽ ነሽ ባክሽ። አንቺ እኮ አልገባሽ። ከምሬ ላውጣው አልቻልኩም። በእናትሽ ምከሪኝ፣ የት ነው የማገኘው? ናፈቀሽ? ምን ነው ቤቱ መሄድ አልፈለግሽም? ተመላልሻለሁ ግን ላገኘው አልቻልኩም። ስሚ ፌቨን ከስራ ካልተባረረሽ በስተቀር ሮቤል ወደ አንቺ እንደማይመጣ ወቂ። ፌቨን የምትሰራበት መስሪያ ቤት ሄጄ ጋብቻው የውሸት እንደሆነ ነገርኳቸው። ግን እስካሁን ፌቨን ከስራ አልተባረረችም። ከዚህ ሁሉ መንገላታት እኔ ያልኩሽን ጠንከር ብለሽ ብታረጊ ኖሮ ሮቤልን በእጅሽ ታደርጊ ነበር። ልክ ነሽ። ከዚህ በፊት ፌቨን የምትሰጠው ነጻ ትኬት እኔ ብሰጠውም አልቀበልም ማለት ነው። ነገርኩሽ እኮ ፌቨን ከስራ ካልተባረረች የሚበርበትን ትኬት አይቀበልሽም። ሮቤልም ቢሆን ያንቺ አይሆንም። ወይኔ ባባቢ፣ አንቺ ጋር እኮ የመጣሁት መፍትሄ እንድትሰጪኝ እንጂ ተስፋ እንድታስቆርጭኝ አይደለም። ይኸውልሽ ጨው ለራስ ስትል ጣፍጥ ነው ነገሩ። ስለዚህ የምነግርሽን ነገር በትጋት ፈጽሚ። እንዴ ደሞ ጨው ይጣፍጣል እንዴ? ይኸውልሽ ልልሽ የፈለኩት አንቺ ጠንክረሽ ሮቤልን የራስሽ ማድረግ ካልቻልሽ ማን ሊረዳሽ ይችላል? አንቺ እንድትረጂኝ ነው የምፈልገው። እኔ እኮ መረዳሽ አንቺ ከበረታሽ ነው። እሺ እንዴት እንድበረታ ነው የምትፈልጊው? ይኸውልሽ ፌቨን መስሪያ ቤት ደጋግመሽ እየሄድሽ ጋብቻው የውሸት መሆኑን አረጋግጭላቸው። ሮቤልን አሳስታው ነው ጋብቻቸው የእውነት እንዳልሆነ ደጋግመሽ ንገሪያቸው። እንደገና ሂጂ? አዎ ደጋግመሽ ሂጂ። እሺ ከዛስ? ከዛማ የፌቨንና የሮቤል ጋብቻ የውሸት እንደሆነ ሲያምኑ ነጻ ትኬቱን ይከለክሉታል። ነጻ ትኬቱ ቀረ ማለት ደግሞ ተለያዩ ማለት ነው። የዛኔ ሮቤል የሶፋኒት ይሆናል። ወይ ተጥዬ እንዴ ምኑ ተያዘና?
ምን ነው ደግሞ የሚያዘው? ሮቤልን ለመታደል ከፈለግሽ ያልኩሽን አድርጊ። በደንብ አድርጌ ፌቨን መስሪያ ቤት እመላለሳለሁ። አትጠራጠሪ። ታዲያ እኔና አንቺ ያወራነው ለማንም እንዳትናገሪ። ፌቨን እንኳን ብትሆን ግንኙነታችንን ማወቅ የለባትም። Don't worry። በተረፈ ያው ፌቨን መስሪያ ቤት ስትሄጂ ጠንከር ብለሽ ተናገሪያቸው። እርግጠኛ ሆነሽ ጋብቻቸው የውሸት እንደሆነ ተናገሪ። ኮስተር ብለሽ ምን ፈልገሽ ደውል? ያሰብከው አልተሳካልህም። እሺ ምንድነው የምታወሪው? ነው ለእናትሽ መልክታለሽ? እያደረክ ያለኸውን ደግሞ እንደማውቅ ንገረኝ። ትሰምኛለሽ? ከአንቺ ጋር ምንም አይነት ንግግር እንደማልፈልግ ታውቂያለሽ። ካስፈለገ ለእናትህ ማሳውቃቸዋለሁ። እናቴ ስለኔ ምንም አይነት ነገር መስማት የለም። እኔን እጎዳለሁ ብለህ ምንም የማያውቀውን ካፕቴን ከስራ ሊባረር ስለሆነ እንኳን ደስ ያለ ውስጥ አትክተል። እርግጠኛ ነሽ ካፕቴን ተባረረ? በጆሮኔ ሰማሁት። ደግሞ ደግ አደረጉ። መባረር ሳይንሰው ነው። ያሳዝናል። ምን ነው ያሳዝንሽ? ያን ሁሉ ተሳፋሪ ይዞ እንደሚጓዝ አስብም እንዴ? ማለቴ ግን ከባድ ነው። የእንቅልፍ መድኃኒት ለዛውም እንዳደንዛዥ የሚቆጠር ይበለው። እርግጠኛ ነሽ እንዴ? ታዲያ ለዛውም በህገ ወጥ መንገድ የሚመረት መድኃኒት ለሱ መባረር ሳይሆን መሰቀልም ሳይንሰው ነው። ታያት ፍረጂ። የካፕቴን ምክንያት ማንም አያውቀውም። አንቺስ የእንቅልፍ መድኃኒት መውሰዱን ከነኩያቱ ታውቂያለሽ እንዴ? በፍጹም አላውቅም። ታዲያ ለምን አዘንሽለት? ምክንያቱን ሳላውቅ መፍረድ አልፈልግም። እኔ ግን ምክንያቱን ባላውቅም ከስራ ስለተባረረ ደስ ብሎኛል። ለማንኛውም ርዕስን ቀይር። ስለ እርግዝናሽ ላወራሽ ፈልጌ ነው። ብቻችንን ተገናኝተን እናወራለን። ስለ እርግዝና ምን? ማርገዝሽን ከሌላ ሰው መስማቴ ገርሞኛል። ምን ያስገርማል? እኔ ሴት አይደለም እንዴ? እርግዝና ተከልክያለሁ? አልወጣኝም። ታዲያ ለምን ገረመሽ? አልገረመኝም። ለምን ትቆጫለሽ? ይኸውልሽ በማርገዜ ቤተሰቦቼ እንጂ ባልደረቦቼ ልትቆጡ አይገባም። ለምን ደበቅሽ? አረገዝን ብዬ በኋላ ኋላ ማስነገር ነበረብኝ። እሺ ከማን ጋር ነው ያረገዛችሁት? ከልጅ አባት ጋር። አርግዣለሁ የምትል ሴት በጣም ታናደኛለች። ስለዚህ ያው አርግዘናል። አባቱ ማን ነው? ስለዚህ ነገር ማውራት አልፈልግም። እሱ ከሆነ ግን እድሜ ልኬን በጸጸት እኖራለሁ። እሺ ፌቨን ምን ነካሽ? አባቱ ግሩም ነው። በቃ አባቱ ነው። አባቱ ስም የለውም? ግሩም አይደለም። አባቱ ግሩም ባይሆን ጥሩ ነው። እሱ ከሆነ እውነቱ መውጣቱ ደግሞ አይቀርም። አንቺም ልጆቹም ትዝታም የዚህ ሁሉ ሰው ህይወት ይበጠበጣል። ህፃኑን ከግሩም ከሆነ ያረገዝሽው አትውለጁ። ስለ ልጄ ራሴ ልወስን ፕሊዝ። ግሩም ደግሞ ከትዝታ ጋር ፍቺ ሂደት ላይ ነው ያለው። ሌባ በይው። ፍቺ ላይ ነን ካለሽ አትመኝ፣ መቼም አይፈታም። ይኸውልሽ ፌቨን ስላሉበት ሁኔታ እውነቱን የሚያውቁት ሁለቱ ብቻ ናቸው። ትዝታ ጓደኛዬ ናት። በሰላም እየኖሩ ነው፣ እርግጠኛ ነኝ። የራሳቸው ጉዳይ። ልጁ የግሩም ከሆነ እሱን አትመኙ። ወልደሽ የምትሰቃዩ አንቺ ነሽ። እንዴ ልጅ ወለደ ሁሉ ይሰቃያል እንዴ? ከወለድሽው በኋላ እየተሰቃየሽ ለምንድን ነው ታሳድጊዋለሽ። የምሰቃየው? ግሩም ሚስቱን ፈቶ ያገባኛል ብለሽ ከሆነ ያረገዝሽው? አዎ። እንዴ በቃ አባቱ ግሩም አይደለም።
አምላኬ እውነቱን ልወቅ ለኔ ለባለቤቴም ሆነ ለቢኒም እውነቱን አውቀን ልባችን እንዲያርፍ እንርዳ። የምርመራ ውጤት እስኪመጣ ባለፈ 15 ቀናት ለባለቤቴ ያለኝ ቦታ እንዳይቀንስ እርዳኝ። እርግጠኛ ሳልሆን ባሌን በክፉ ዓይን እንዳልበድለው እርዳኝ። አምላኬ ታውቃለህ፣ በትዳር ያለፉትን ጦርነት ሁሉ አንተ ታውቃለህ። ይህን ሁሉ ያሳለፍክልኝ ጉልበቴ ሆንከኝ አንተ ነበርክ። አደራህን አምላኬ አቶ ጉሩም ትናንት ለሶስቱም ድርጅቶች ያዘዝከኝን ኢሜል ልክ ያለው የቤልጂየም ሰፕላየሮቻችን ደግሞ ስብሰባውን ወደ ኦገስት አዘዋውረውታል እና ይቅርታ አቶ ጉሩም በደህና ነው? አቶ ጉሩም የተጨናነቅ ትመስላለህ። ካመዋል እንዴ? ዋላ አስቸግርሽ? እሺ እመጣለሁ። በኋላ ብናወራ ይሻላል። አሁን ዝግጁ አይደለሁም። እናንተ ስራችሁን በአግባቡ መስራት ባለመቻላችሁ የተነሳ እኔ በፍቅር እየተቃጠልኩ አየር መንገዳችሁ በነፃ በሚሰጠው ትኬት ተፋለሁ ፍቅሬን አልቀበልም ብሎኛል። ስራችንን በአግባቡ እየሰራን ነው። ስለ ፌቨንና ሮቤል የውሸት ጋብቻ ስለመሆኑ ጥቆማ ስለሰጠሽ እናመሰግናለን። ነገር ግን የአሰራር ሂደታችንን ማስረዳት አይጠበቅብን። ልክ ነው። ጥቆማሽን አበረታታለን። አበረታታት ብቻ ለኔ ምንም አይጠቅመኝም። እኔን የሚጠቅመኝ ሮቤልና ፌቨን ሲለያዩ ብቻ ነው። ጋብቻ እንዲፈርስ አስተዋጽኦ የማድረግ ፍላጎት የለንም። አዎ፣ ጋብቻው የእውነት ይሁን የውሸት 100% እርግጠኛ አልሆንም። እኔ ግን 100% ሳይሆን 200% እርግጠኛ ነኝ። ጋብቻው የጥቅም ነው። ፕሊስ መኑኝ። ጋብቻው በጥቅም ላይ የተመሰረተ አክሲዮን ነው። እሷ በአመት 13 ጊዜ የሚመርበት ነፃ ትኬት ትሰጠዋለች። እሱ ደግሞ ኮንዶሚኒየሙን በነፃ እንድትኖርበት ሰጣት። ያ ነው ነው። ተሳስተሻል እያልሽ አይደለም። በጥቆማሽ መሰረት አብረው እንደሚኖሩና እንደማይኖሩ ለማረጋገጥ ብዙ ሙከራ አድርገናል። እነሱ ከእናንተ በላይ ስለእናንተ መረጃ አላቸው። ማለት ምን አይነት መረጃ አላቸው? የምታውቂው ነገር አለ? እናንተ መኖሪያ ቤታቸው ድረስ በመሄድ አብሮ ይኖራሉ አይኖሩም የሚለውን ለማረጋገጥ እየሞከራችሁ። ልክ ነው። እነሱ ከእናንተ በላይ የመረጃ እንትን አላቸው።
እንደምትከታተሏቸው መረጃ ደረሳቸው። ከዛም ሮቤል ቤቱን ለቆ ፌቨን ቤት ገባ። ሮቤልና ፌቨን ከተጋቡ በኋላ እስከ ቅርብ ጊዜ ድረስ አብረው አይኖሩም እያልሽኝ ነው? አዎ ልክ ነው። አሁን ነው አብረው መኖር የጀመሩት። እንደምንከታተላቸው ሲያውቁ መሆኑ ነው? አዎ ችግራችሁ እኮ እኔን አታምኑኝ። የማመንና ያለማመን ጉዳይ ሳይሆን ግራና ቀኙን ፊትና ኋላውን መመርመርና ማገናዘብ ይጠይቃል። በዛ ላይ ባልና ሚስት ነን ብለው የጋብቻ ሰርተፍኬት እስካመጡ ድረስ ህጉ ይደግፋቸዋል። ጥሞና ግራ ቀኝ ፊት ኋላ ምናምን የሚባል ነገር ነው ያገባኝ። እናንተም እንዳባቢ ሰው በፍጥነት የመረዳት ችግር አለባችሁ መሰለኝ። መግባባት አለብን። ይቅርታ ማን ነበር ስምሽን ያልሽኝ? ሶፋኒት ከበደ የታዋቂው ስፔር ፓርት አስበልጭ ልጅ ነው። ከሽ ከበደ የእሳቸው ልጅ እንዴ? እሳቸውንማ ማያውቅ አለ እንዴ? አዎ ነኝ። እድሜ ለአባቴ ሁሉ ነገር አለ። የቀረኝ አንድ ነገር ብቻ ነው፣ ሮቤል። ስለዚህ አንድ ነጥብ ላይ ደርሰን እንለያይ። እናንተ ነጻ ትኬቱን ከልክሉትና ፌቨንን ይፍታት። እኔ ሮቤልን ላግባው። ፕሊዝ እሺ በሉኝ። አንድ ላቅቄ ላኖረው። ማውራው ይገባችኋል? ይገባናል። እኛ የምናወራው ግን አልገባሽም። ገብቶኛል። በደንብ ነው ይገባኝ። እናንተ ትኬቱን ከልክሉት፣ ከዛ ወደ እኔ ይመጣል። ከፈለገች ፌቨን ኮንዶሚኒየም ውሰደው። ሶፋኒት ነው ያልሽኝ አይደል? አዎ ሶፋኒት። አዳምጡኝ እሺ። አስማማ። እሷ ሮቤልን ትስጠኝ፣ እኔ ደግሞ ሌላ ሁለተኛ ኮንዶሚኒየም መስጣት። ወይኔ ባባቢ፣ ልጁን እኮ በድህነት እያስጨነቀችው ነው ያለችው። ሮቤል ለጊዜው ከድርጅታችን ምንም አይነት ነጻ ትኬት ማግኘት አይችልም። ታግዷል። ታግዷል ስትይ አልገባኝም። ከዚህ በኋላ ምንም አይነት ነጻ ትኬት አያገኝም ማለት ነው? ሮቤል ነጻ ትኬቱን መጠቀም አይችልም። ይህንንም ለፌቨን በቃል ነግረናል። አይሹ ከዚህ በኋላ ምንም አይነት ነጻ ትኬት ማግኘት አይችልም? አዎ ሮቤል ነጻ ትኬት መጠቀም አይችልም። እሷ እንደምታወራው ከሆነ ፌቨን የሮቤል ቤት በነጻ እየተጠቀመችበት ነው። ሌላ የምነግራችሁ ነገር ካለ ሶፋኒት የምታወራው ነገር ውሸቷን አይመስለኝም፣ የእውነቷን ነው። ሙሉ ጉልበቷን ተጠቅማ እኮ ተረዱኝ እያለች ነው። በፌቨን ምክንያት 10 ጊዜ ስብሰባና ማስረጃ መሰብሰብ መቆም አለበት። እኔም ተመሳሳይ ስሜት ነው ያለኝ፣ ግን ያለ ማስረጃ ሰራተኛ ማባረር አይቻልም። የፌቨንና የሮቤል ጉዳይ መቋጫ ሊኖረው ይገባል። ሮቤል ግን የከተማችን ባለሀብት ልጅ ወደድኩ እያለችው አልፈልግሽም ማለቱ፣ ምናልባት ጋብቻቸው ከፌቨን ጋር የእውነት ቢሆንስ? እንዲህ ጋሽ ከቤ እኮ ሀብታቸውን ገልጠው አያሳዩም እንጂ ሚሊኒየር አይደለም ቢሊኒየር ተርታ የሚመደቡ ሰው ናቸው። ግን መታየት አይፈልጉም። በምንም ተአምር የሮቤልና የፌቨን ጋብቻ እውነት ይሆናል ብዬ አልጠራጠርም። አንድ ማስረጃ ላግኝ ትባረራለች። አቶ ግሩም፣ በመጀመሪያ ውጤት ገና አልደረሰም። ቢደርስም ለአንድ ወገን ብቻ ውጤት ማሳወቅ ክልክል ነው። ሲቀጥል ውጤት አሳሶ መንገር ሙያዬም ህሊናዬም አይፈቅድልኝም። በዛም ላይ ወንጀል ነው። ስራዬን ማጣት አልፈልግም። እባክሽ ውጤቱን ቀይሪልኝ። ትዳሬ እኮ እንዳይበተን ተጨነቀኝ ነው። ገና ባልታወቀ ውጤት ለምን ይጨነቃሉ? ነው ወይስ አባቱ ኖት? ስሚ፣ እውነቱን ለመናገር አባቱን አሉን አላውቅም።
እናቱ ናት አባት እሱ ነው ብላ ልካው እንደሚያሰቃይ ምን አለ ብትረጅ። አዝናለሁ። የሌላ ሰው የሕክምና ውጤት ልቀይር በፍጹም ላስበው አልፈቅድም። በፍጹም። የጠየቅሽኝ ልከፍልሽ እችላለሁ። ብቻ አንቺ ደግሞ በሌላ ሰው ቀይርልኝ። ቀላል ነው እኮ እንዴ! ይሄ ከአይምሮዬ በላይ ነው። እርስዎ እንዴት እንዲያስባሉ? ስሚ፣ ወጣት ነሽ፣ ህይወትሽን መቀየር አለብሽ። አሁን ስንት መቶ ሺህ ብር ልስጥሽ? አላደርገው። እሺ 200 ሺህ ብር ልስጥሽ። እሺ 300 ሺህ ብር ላድርግልሽ። እሺ 400 ሺህ ብር ላድርግልሽ። እሺ 500 ሺህ ብር ላድርግልሽ። እሺ 1 ሚሊዮን ብር ልስጥሽ። እርሶንም ከጭንቀት ያላዳነ ገንዘብ እኔንም ቢያስጨንቀኝ እንጂ ምንም አይረባኝም። ስሚ፣ ሞኛችሁኝ እንጂ እባክዎ አያስቸግሩም። ስንት አይነት ሰው አለ እባካችሁ። አንቺ ምክር ልምከሩ። አያቴ የነውር ብር ቢቀብር እንጂ ሊያከብር አይመጣም ትለኝ ነበር። በባዶ ሆድ መፈላሰፍ የትም አያደርስም። እንዲህ አይነት ሰው አይመስሉም። ለማንኛውም የውጤት ቀን ሲደርስ ይመለሱ። Hi Feven. አቤት። ሶፋኒት ነኝ። ማ? ሶፋኒት ነኝ፣ የሮቤል ፍቅረኛ። ምን ፈለግሽ? ስልክ ቁጥሬንስ ማን ሰጠሽ? የሰው ስልክ ፈልጎ ማግኘት እኮ ላንቺ እንጂ ለኔ ቀላል ነው። ይልቁን የደወልኩልሽ ሮቤል ስልኩ አይሰራም። ቤት ከሆነ ለማረጋገጥ ነበር። መጥቼ ላየው ፈልጋለሁ። ለምን ስነ ስርዓት አይኖርሽም? ቤት እንዳትመጪ አላልኩሽም? ኦኬ፣ ቤት እንዳልመጣ ሮቤልን ቤት ልውሰደው። ይኸውልሽ ፌቨን፣ የሮቤልን ቤት ላንቺ ውሰጂው። ሌላም እጨምርልሻለሁ። አባቢ ሙት። በቃ ቤት እንዳትመጪ። ሌላ ወሬ አልፈልግም። እሺ? ደህና ዋይ። ቆይ አልጨረስኩም። አንደኛ ሮቤል ቤት አለ ወይ አልኩሽ። ቤት እንዳትመጪ ብዬ መለስኩልሽ። አይገባሽም? ሁለተኛ መስሪያ ቤትሽ ነጻ ትኬት ለሮቤል እንደከለከለው ሰማሁ። እኔ ጥፍ አድርጌ ልሰጠው ነበር የፈለኩት። ማን ነገረሽ? ሚስጥር ነው እንዴ? ሮቤል አያውቅም ማለት ነው ሚስጥር ከሆነ። ቆይ አንቺ ለምን አታርፊም? ለምን የኔን ህይወት መበጥበጥ ፈለግሽ? በሮቤል ከመጣብኝ የማልነካው የማልበጠብጠው የለኝም። ሮቤል ባሌ ነው ብዬሻለሁ። ስለዚህ ሰላሜን አትንሺ ሴትዮ። ኦኬ፣ ለማንኛውም አንቺ ትኬቱን መስጠት ስለማትች እኔ ሰጠዋለሁ። እሺ ባይ። እኔ 1 ሚሊዮን ብር ጨምራለሁ። ሌላ የምትፈልጊውንም ገንዘብ ጨምርልሻለሁ። ወጣት ነሽ፣ ገንዘብ ያስፈልግሽ። አንተ ትልቅ ሰው ነህ። ገንዘብህን በኃጢአት አታባክ ነው። ለሌላ ወጣቷም እንደዚህ አይነት አጸያፊ ተግባር አታስተምረኝ። ለማንኛውም
ሀሳብሽን ከቀየርሽ ደውዪ። ይህን ሰውዬ ግን ለምን አላናግረው? አንቺ ፌቨን ትኬቱን እንዳትሰጠኝ መከልከል እንዴት እርግጠኛ ነሽ? እርግጠኛ ነኝ። አታምነኝም? አዎ አላምንሽም። አላምንሽም እንደምትለኝ ገምቼ ነበር፣ ግን እንድታምነኝ የሚሆን ማረጋገጫ አለኝ። ማረጋገጫ? ከዚህ በኋላ ምንም አይነት ነጻ ትኬት አያገኝም ማለት ነው? ሮቤል ነጻ ትኬቱን መጠቀም አይችልም። ይህንንም ለፌቨን በቃል ነግረናል። ከዚህ በኋላ ምንም አይነት ነጻ ትኬት ማግኘት አይችልም። እንኳን ደህና መጣሽ። ደክሞሻል ሰርፍ። ፌቨን ቁጭ በይና የምንነጋገረው ነገር አለ። ዛሬ ፌቢ ቀርቶ ፌቨን ብሎ ጠራሽ። ሮቤል ችግር አለ እንዴ? እዚህ ምን ትሰራለች? የእሱ ቤት መሰለኝ። እሱ እንድመጣ ከፈለገ አንቺ ምን አገባሽ? ስርዓት ይኖርሽ። ፌቨን ቁጭ በይና መነጋገር ያለብን ጉዳይ አለ። ውሸት ነው ብለሽ ተከራከርሽው እና ማረጋገጫሽ ምንድን ነው? እኔ እውነት ነው ብዬ ይላበጥ። አንቺ ምን አገባሽ? ሮቤል ነው አንቺ ፈቶ የሚያገባኝ። ለምን ትቀልጅብኛለሽ? ነጻ ትኬቱን እንዳልበርበት እንደከለከሉኝ ለምን አልነገርሽ? ልነግርህ ነበር እሷ ቀደመች። ከስራ ለቅቄ ይሄን ትኬት ስጠብቅ ስንት ጊዜ ነው? ለጊዜም ለእድሜም አታስቢልኝ? አስባለሁ፣ ግን እንድትረጋጋ ብዬ ነው። ቀጣፊ ከዚህ ቤት እንዳትስወጣኝ ብዬ ነው። አትይ በቃ ሮቤል፣ እኔ እናንተ ረጋ ብለን እንነጋገር። እሷን ተዋት። ምንድን ነው የምናወራው? ትኬቱን ከተከለከልኩኝ ሁሉ ነገር አለቀ። ሁሉ ነገር አለቀ ስትል ትፋታላችሁ? እኔ ያገባዋለሁ ማለት ነው። አልገባኝም። ከዚህ በኋላ አቃቃ ጨዋታ የለም። ነጻ ትኬቱ ከሌለ እንዳለችው ጋብቻው ይፈርሳል። ቤቴን ትለቂያለሽ። ሮቤል፣ እናንተ መነጋገር። ለምን ትዋሻለሽ? እንደ ሕፃን ልጅ አታለሽ አታፍሪ መነጋገር ስትይ
ሄሎ ቢኒያ ሰላም ነህ? ደህና ነኝ ትዝታ። ከሆስፒታል ደውሎልኝ ነበር። እሺ ምን አሉ ታዲያ? ውጤቱ ደርሷል፣ ግን ሁለታችሁ ካልመጣችሁ አንድ ሰው ብቻ አንሰጥም ብለዋል። ጥሩ እንሄዳለን ታዲያ። ለግሩሜ እነግረዋለሁ። I just called in, ግን አያነሳም። ውይ ስራ ላይ ሆኖ ይሆናል። ስንት ሰዓት ላይ እንገናኝ ታዲያ? Anytime. ከአንድ ከ40 ደቂቃ በኋላ ይመቻል? ኦኬ እሺ ባይ። ቻው። እሺ ቆየ ከመጣ? አሁን ነው የመጣሁት። ደውዬልህ ነበር። ስራ ላይ ነበርኩ። ውጤቱ የሚሰጠው የት ነው? upstairs። ዓመት ጠይቀህ ነበር እንዴ? ያ ቀደም ለማወቅ ቸኩዬ ነበር፣ ግን አብራችሁ ካልመጣችሁ አንሰጥም አሉ። ለምን ትቸኩላለህ? አይ ኪረም ገንዘብ ቢጠፋብህ ለማግኘት ትቸኩላለህ። እኔ ደግሞ አባት ነው የጠፋኝ። ለነገሩ አንተ ስላልጠፋብህ አትረዳኝም። ያው ምን አስቸኮለን ያለው? ሌላ ወሬ ያስፈልግ። እንዴት አልቸኩልም? የ24 ዓመት ጥያቄ ነው። ለዚህ መልስ ለማግኘት ባልቸኩል ነው የሚገርመኝ። ኧረ እባካችሁ ንቁ። እኛን አቆማችሁ አሁን ይሄን ማውራት ተገቢ ነው? ሶሪ ትዝታ። ምንም ንትርክ እኮ አያስፈልግም። ዛሬ ታወቀ የለም እንዴ? ወይ አባትና ልጅ ናችሁ ወይ ደግሞ አይደላችሁ። ይሄን ቴክኖሎጂ ለፈጠረ ምስጋና ይግባውና እንግባ። እሺ ያንተ ግሩም መታወቂያ ያንተ ግሩም መታወቂያ መታወቂያ የለኝም። ፓስፖርት ይቻላል። እንግዲህ በጠየቃችሁት መሰረት አባትና ልጅ መሆናቸውን የሚገልጸው የዲኤንኤ ወይም የደም ምርመራ ደርሷል።
ሁለታችሁም ባላችሁበት ማሳወቅ ስላለብን አሁን ውጤቱን ገልጸላችኋል።